እንግሊዝኛ ለመናገር በምትሞክሩበት ጊዜ የሚሰማችሁን ስሜቶች በራሱ በእንግሊዝኛ ለመግለጽ የሚያገለግሏችሁን ቃላት ልንገራችሁ። የመጀመሪያው እንግሊዝኛ ለመናገር ሳስብ ወይም ስሞክር ቃላቶች አይመጡልኝም ማለት ስትፈልጉ እንደዚህ ማለት ትችላላችሁ። When I try to speak English, words don't come out. When I try to speak English, words don't come out ማለት ትችላላችሁ። ሁለተኛው እንግሊዝኛ ለመናገር ስሞክር እንተባተባለሁ። መንተባተብ stutter ይባላል። So you can say this. When I try to speak English, I stutter. I stutter ማለት ትችላላችሁ። ሶስተኛው ደግሞ እንግሊዝኛ ለመናገር ስሞክር እፈራለሁ፣ እደነግጣለሁ፣ እርበተበታለሁ ማለት ስትፈልጉ when I try to speak English, I feel nervous. When I try to speak English, I feel nervous ማለት ትችላላችሁ። ሶስት መንገዶችን ነግሬያችኋለሁ። እንከልስ። የመጀመሪያው እንግሊዝኛ ለመናገር ስሞክር ቃላት አይመጡልኝም። When I try to speak English, words don't come out ካላችሁ ልክ ናችሁ። ሁለተኛው እንግሊዝኛ ለመናገር ስሞክር እንተባተባለሁ። When I try to speak English, I stutter ካላችሁ አሁንም እንዲሁ ትክክል ናችሁ። ሶስተኛው እንግሊዝኛ ለመናገር ስሞክር እፈራለሁ፣ እደነግጣለሁ። When I try to speak English, I feel nervous ካላችሁ እንዲሁ ልክ ናችሁ ማለት ነው። Thank you so much for watching. Have a good one.